ዛሬ የመጣሁት በካምፓኒያችን bizdevoly.net ውስጥ ሲለቀቁ የነበሩት የቪዲዮ አይነቶች ትንሽ ይዘታቸው እንደተቀየረ ነገራችሁ ነው። ከዚህ በኋላ የሚለቀቁት ቪዲዮዎች ስለ ፐርሰናል ላይፍ፣ ስለ ቢዝነስ እንዲሁም ደግሞ በተጨማሪም የተለያዩ ቻሌንጆችን ይዘላችሁ የምንቀርብ ይሆናል። እነዚህ ቻሌንጆች እውነት ለመናገር ዝም ብሎ ቻሌንጆች እንደዚህ ሞከርኩት እንደዚህ ያደረኩት ብቻ አይደለም። ለምሳሌ ሚስተር ቢስትን ታውቁታላችሁ ብዬ አስባለሁ። እሱም የለቃቸው ቪዲዮዎች ካያችሁት 100 ቀን ከተባለ 100 ቀን የፈጀ ቪዲዮ ነው ማለት ነው። ስለዚህ እኛ የምንለቅላችሁ እንደዚህ አይነት ቪዲዮዎች ነው። እነዚህን ቻሌንጆች ትንሽ ከባድ እንደሆኑ አውቃለሁ። ነገር ግን ከዚህ በኋላ የኢትዮጵያን የዩቲዩብ አልጎሪዝም የሚመለከታትን አይነት ነገሮች በሙሉ ለመለወጥ አስቦ የተሰራ ቪዲዮዎችን ፐብሊሽ የምናደርግ ሲሆን ሙሉ በሙሉ ዓለም አቀፍ የሆኑ ቪዲዮዎችን ለመስራት ነው በደንብ ፕላን ያደረግነው። ስለዚህ ከዚህ በኋላ ቪዲዮዎች የሚለቀቁት ዝም ብለን አንድ ቦታ ላይ ቁጭ ብለን ስለ አንድ ነገር የምንናገርበት ወይ ደግሞ የምንለፈልፍበት አይነት ቪዲዮዎች አይደሉም። ከዚህ በኋላ ሙሉ በሙሉ አንድ ቻሌንጅ ካለ ያንን ቻሌንጅ ሞክረን እናንተም እንድትሉት የሚያደርግ አይነት ቪዲዮዎች ነው የምንለቀው ብለን አቅደናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጋችሁ እነዚህ ነገሮች መጠባበቅ አለባችሁ። ከዚህ በኋላ የተለያዩ ቪዲዮዎችን በጣም በፍጥነት እንደምንሰራ ፕሮሚስ። ቴንክ ዩ